ኦኬ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ ሜዲካል ቃል ይዤላችሁ መጥቻለሁ። ያችን ምንድን ናት? ዳያቤት ሜላይተስ ዲኤም የሚባል ህመም ባጭሩ ኤክስፕሌን ለማድረግ ነው የመጣሁት። ዳያቤት ሜላይተስ ወይ ዲኤም ወይም ሱካር ህመም ማለት ምን ማለት ነው? ይሄ ከሜታቦሊካል ዲዚዝ የሚባሉ ከህመም አይነቶች ውስጥ አንዱ ሆኖ ሰውነታችን ውስጥ ያለው ደም ውስጥ የዚህ የስኳር መጠን መብዛት ማለት ነው። ይሄ ሰውነታችን ውስጥ ያለው የደም ውስጥ ያለው የስኳር ኖርማል የራሱ የሆነ የስኳር መጠን አለ። ከዛ አልፎ የስኳር መጠኑ ሲበዛ ምንድነው ዳያቤት ሜላይተስ ወይ ዲኤም ብለን እንጠራለን። እንዴት ልናቅ እንችላለን? ይሄ መብዛቱ ካለን በፊት ከሚሰማ ስሜቶች አንጻር የተለየ ስሜት ሰውነታችን ውስጥ ሲሰማ ማለት ነው። ለምሳሌ ቶሎ ቶሎ ሽንት መምጣት፣ ቶሎ ቶሎ ውሃ መምጠማት፣ ቶሎ ቶሎ ራብ ስሜት ሰንስ ማድረግ፣ እነዚህ ምልክቶች ካገኘን ወዲያውኑ ተመርምረን ራሳችን ማወቅ እንችላለን። እና አይነቶች አላቸው። የዚህ የህመሙ አይነቶች አላቸው። ዋና የሚባሉ አይነቶች 3 አይነት ናቸው። ታይፕ 1 ዳያቤት ሜላይተስ፣ ታይፕ 2 ዳያቤት ሜላይተስ እና ጀስቴሽናል ዳያቤት ሜላይተስ የሚባል አለ። ታይፕ 1 ዳያቤት ሜላይተስ ማለት ኢንሱሊን ዲፔንዳንስ ዳያቤት ሜላይተስ በመባል ይታወቃል። የዚህ ኮዙ አናውን ነው። ታይፕ 2 ዳያቤት ሜላይተስ ማለት ነን ኢንሱሊን ዲፔንዳንስ ዳያቤት ሜላይተስ ነው። የዚህ ህመም ኮዙ ምንድነው? አብዛኛው ኦቤሲቲ በመባል ይታወቃል። አብዛኛ አዳልትሁድ ላይ ነው የሚከሰተው እና ከአግባብ የወጣ የሰውነታችን ውፍረት ሲጨምርና የአመጋገብ ስታይላችን መጨመር ወይም አብኖርማል የሆነ ሶስተኛው ምንድነው? ጀስቴሽናል ዳያቤት በመባል ይታወቃል። ይሄ አብዛኛው ጊዜ በእርግዝና ሰዓት የሚከሰት የስኳር ህመም ናት። አብዛኛው ጊዜ ሴት እህቶቻችን ካረገዙ ከ24ኛ ዊክ በኋላ የሚከሰት የስኳር አይነት ነው። በምን ምክንያት ነው የሚከሰተው? ሆርሞናል ቼንጅ ስለሆነ ብዙ ሴቶች ላይ ሊከሰት ይችላል። ሌላኛው ምንድነው? ኮዙ የዚህ ህመም ኮዙ ምንድን ነው ካላችሁት፣ አብዛኛ ጊዜ ኮዙ አናዋን ሆኖ እያለ ግን ሳይንቲስቶች የሚያምኑበት 2 ወይ አለ። አንደኛው ወይ ምንድነው? ኢንቫይሮንመንታል ፋክተር እና ቫይራል ኢንፌክሽንስ በመባል ያምናሉ። ኢንቫይሮንመንታል ፋክተር ማለት ዱሪንግ አዳልትሁድ ኑትሪሽናል ስታቲሱ ማስተካከላችን የሚመጣ ህመም ነው እና ቫይራል ኢንፌክሽኖች፣ እነዚህ ቫይራል ኢንፌክሽኖች ሆርሞናል አብኖርማሊቲ ስለሚያመጡ ሊከሰት ይችላል ብሎ ሳይንቲስቶች ያምናሉ። ሁለተኛው ወይ ምንድነው? ይሄ አብኖርማል ሴል ዱፕሊኬትድ በመሆን ይሄ ፓንክራሲስ የራሱን ስራ እንዳይሰራ ኢንሱሊን እንዳያመርት በማዛባት የሚከሰት ህመም ነው ብሎ ያምናሉ። ይሄ ምን አይነት ምልክቶች ሜይን ሲምፕቶምስ ኦፍ ዚስ ዲዚዝ አር አብዛኛው ሴንትራል ነርቭ ሲስቴም ላይ ምን አይነት ስሜትን ያመጣል? ፖሊፓጂያ፣ ፖሊዲስፋጂያ፣ ፖሊዲስፋጂያ፣ ላተርጂ እንድ ስቱፐር በመባል የሚታወቁ እነዚህ ቶሎ ቶሎ መራብ፣ ቶሎ ቶሎ ውሃ መጥማት፣ የድካም ስሜቶችን እነዚህ ሴንትራል ነርቭ ሲስተም ያመጣል። ሲስቴሚክ ላይ ምን ያመጣል? ወይት ሎዝ ባልተጠበቀም ወይታችን ቀንሶ ታገኛላችሁ። አይን ላይ ምን አይነት ያመጣል? አይን እይታን ሊቀንስ ይችላል። ሬስፓራቶሪ ላይስ ኩስማል ብሪዚንግ ወይም ሃይፐር ቬንቲሌሽን ብሪዚንግ ሊያመጣ ይችላል። ጋስትሪክ ላይ አብዛኛ ጊዜ ይህን ስሜት ያለባቸው ሰዎች ቮሚት ሊያደርጉ ይችላሉ። አብዶሚናል ፔን ሊኖራቸው ይችላል። ማቅለሸለሽ አይነት ስሜቶች ሊያመጣ ይችላል። ዩሪነር ላይ ምን ሊያመጣ ይችላል? ፖሊ ዩሪያ ቶሎ ቶሎ ሽንት መምጣት፣ ግላይኮ ዩሪያ ግሉኮስ ሽንት ውስጥ መገኘት፣ እነዚህ ነገሮችን ሊያመጣ ይችላል። ስለዚህ እነዚህ ምልክቶችን ካየ የስኳር ህመም ነውና ማወቅ አለብን ማለት ነው። ራሳችን ለማወቅስ ምን አይነት ወይ ተጠቅመን ነው? ለምሳሌ ምግብ ሳልበላ ፋስቲንግ ታይም ላይ ሄደን ጠዋት ሄደን ጤና ጣቢያ ሄደን ወይም ጤና ሄልዝ ኢንስቲትዩሽን ሄደን ስንታይ ከ70 እስከ 99 ውስጥ መኖር አለበት ይህን የደም ውስጥ ያለው የግሉኮስ መጠን ማለት ነው። ስለዚህ ከዛ በላይ ሲሆን
ምንድነው ከ100 እስከ 126 ውስጥ ካለው ፕሪዳያቢት በመባል ይባላል። ከዛ በላይ ሲሆን ዳያቤቲስ በመባል ነው የሚታወቀው። ምግብ በልቼ ከ2 ሰዓት በኋላ ስለካስ ኖርማል ከ140 በታች መሆን አለበት ምግብ በልቼ ስለካ እና ከ2 ሰዓታቶች በኋላ ሄጄ ስለካ ከ140 በታች መሆን አለት። ከዛ በላይ ሲሆን ደግሞ ታይፕ 2 ዳያቤት በመባል ይታወቃል። ብዙዎቻችን ራሳችን ቼክ ለማድረግ ሄድን ታይተን የራሳችን የሆነ ጥንቃቄ ማምጣት አለብን። አብዛኛ ጊዜ አንትሪትድ ዳያቤት ማላይቴስ ሰውነታችን ውስጥ የሆነ ፓርቲ ይቆስልና ኖርማል ነርቮች ሴንስ እንዳያደርጉ እያደነዘዘ ይሄዳል። ምንም አይነት ስሜት እዛ አካባቢ ያለው ስሜቶች እየጠፉ ስለሚሄዱ ቶሎ ወዲያውኑ ጤና ጣቢያ ወይም ሄልዝ ሴንተር ሄደን ራሳችን ተመርምረን ማወቅ አለብን። እዚህ ከስርም የምትመለከቱት አሁን ዳያቤት ያመጣው ቁስለት ነው እና አሁን ይሄ ሴንስ ምንም አይነት ሴንስ አያደርግም እግሩ